እግዚአብሔር የክርስትና መድረሻው መነሻው ክርስቶስ። ስለዚህ ይህን ክርስትና መካከሉ ያለው እግዚአብሔር ስለሆነ ሊያጠፋው የሚችል ያው ሰማዕትነትን መቀበል ያለ በክርስትና ብዙ መከራ መቀበል አስፈላጊ ነው። ለምን ሲባል ለነገ ለመስቀል ማለት ነው። ስለዚህ እግዚአብሔር በቤተ ክርስቲያን ማይከሯ ነው ይጠብቃታል። አሁንም የመጣውን ፈተና እግዚአብሔር አልፎ ይጠብቅልን። መካከላችን ያለው ማለት ነው እግዚአብሔር መካከል አንድ ሁለተኛው ብቻ ተናግሬ ይበቃኛል። ሁለተኛው እግዚአብሔር መካከል ነው አትናወጡ ብሎ ሲል ይሄ መጀመሪያውን ለማን ነገርኳችሁ? ስለ ቤተ ክርስቲያን አለ ነገርኳችሁ። ቤተ ክርስቲያን በማይከሯ ማለት ነው አትናወጡ ማለት ምን ማለት ነው? አትጠፋም ማለት ነው። ይደፋል አለ ሁሉ ይደፋል፣ እነሱ ይጠፋሉ፣ ክርስትና ይቀጥላል። ክርስቶስ ይመጣል። ሲመጣ የማስገሞ በሙሉ በካህን ያስቀጥላታል። ሌላ ሁሉ ይጠፋና እሷ ብቻ ይቀጥላል። አሁን ገባ አይደል? ስለ ክርስትና ያልኳችሁ ሁለተኛው ማይከሯ እግዚአብሔር ባትናወጡ ያለ እመቤታችን በዘመዶቿ ከነበረው ኃጢአት እግዚአብሔር አንጽፏታል፣ ንጽሕት ናት። በዚህ ደግሞ ሲተረጉ እመቤታችን መካከሏ ክርስቶስ ነው ማለት ክርስቶስ ነው። እመቤታችን የመረጣት ከዘመዶቿ በዚህ በዘር ከሚተላለፈው ኃጢአት ማንሱ አደረገ? እስመ ሐረያ እግዚአብሔር መረጣት ወአንደራ ከመዝሙኖ አይደሮ እናቱ ትሆን ዘንድ እድሉን ሰጣት። ወይኔ ዛቲ የት ምዕራፊያ ለዘላለም ይች ማረፊያ ይላል አለና መረጣት፣ አነሳት። ከዘመዶቿ ጋር በአዳም የመጣው በደል እንዳያገኛት አደረጋት። ይችላለች ሆና ማለት ሙሴት ማለት ቅዱስ ገብርኤል እንዳለ አንቺ ከሴቶች ተለይተሽ ካለ መካከል አለ ከሴቶች ምን ብለህ አናስተው ከሴቶች ምን ብለህ የተለየች ብሏል። ግን ንጽሕናዋ ነው አይደል? ማርያ ያነሳት መጀመሪያ ሲፈጥራት የዛን ጊዜ በኋላ አይደለም ያነሳት፣ መጀመሪያ ሲፈጥራት ነው ያነሳት። አያችሁ፣ መጀመሪያ ሲፈጥራት ወይ ረክፈት ዘፈጠራ በምትሪ በምን ሲፈጥራት እሷ ነው ይፈጥራል። ከንጹህ ዘር ነው ይፈጥራል። እድም እንደነገርኳችሁ ከሾህ መካከል ይገኛል ያልኳችሁ በማይከለ አስዋት ዘጸቤት ጽጌ ሃይማኖት ዘባቆል በአይሁድ አሾህ መካከል በኃጢአተኞች መካከል ጽጌረዳ ክርስቶስን ለማስገኘት ጽጌ ይሆናል። ጽጌ ዘሰሎሞን ዳዊት የዳዊት የሰሎሞን አበባ ተብላ የተገኘ ከሾህ መካከል ከኃጢአተኞች መካከል የተገኘ ብዙ ጽጌረዳ በጎ መዓዛ ያላት፣ በጎ ንጽሕና ያላት፣ በጎ ልዩልና ያላት መዓዛ ንጽሕናዋ መዓዛ ቅድስናዋ ያልረከሰባት ድንግል ማርያም ብቻ ነው። ክብር ለድንግል ማርያም። እግዚአብሔር ማይከሯ ነው። እግዚአብሔር ነው ከሰው የለያት። ማን የለያት? ቃል ኪዳኑ አይናወጽም። አያችሁ፣ ለምን? እግዚአብሔር ነው የሰጣት። ቃል ኪዳን የሰጠባት ነው። ኪዳን ተካሄድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳን አደረግኩ ይላል። ድንግል ማርያም እግዚአብሔር መርጦ አልመረጣትም። ምንም ማያጠራጥር ማያሻማ ቃል እግዚአብሔር ሲሆን መረጣት አይደለም። ማደሪያው አደረገች አይደለም። በቃ ስለዚህ መዝሙር 131 ከቁጥር 14 ላይ ይቃላል እግዚአብሔር መረጣት። እንግዲህ ቅዱስ ጳውሎስ ደግሞ ምስክር እንዳለ እዚህ ላይ ቅዱስ ጳውሎስ ይላል እግዚአብሔር የመረጣቸውን ማነው የሚከሳቸው? ማነው የሚከሳቸው? እግዚአብሔር ያጸደቃቸው ማነው የሚኮንናቸው? ሮሜ ምዕራፍ 8 ቁጥር 31 ላይ ይናይ እግዚአብሔር የመረጠውን ማነው የሚከሰው? ወይንም ለምን እግዚአብሔር መረጠ ብሎ የሚቃወመው ማን ነው? እግዚአብሔር እመቤታችን መረጣትና እናቱ አደረጋት። ስለዚህ ክርስቶስ በቃል ኪዳን አጸናት። የጸናችው በቃል ኪዳን እመቤታችን ማን መርጧት ነው? ለዘላለም ጸንታ በቃል ኪዳን ትኖራለች። በቃል ኪዳን ማባል እመቤታችን መራለች። አምላካችን እግዚአብሔር ቤተ ክርስቲያን በመሰረታት በእናቱ በድንግል ማርያም በሰጣት በቃል ኪዳኗ ታምነን ጸንተን በቤተ ክርስቲያን እያገለገልን ሥጋውን እየበላን ደሙን እየጠጣን